አለይሂ ሰላቱ ወሰላም በነብይነት ጊዜ የቆዩት 23 ዓመት ነው። ኦኬ ኢየሱስ ደግሞ በነብይነት የቆመው 3 ዓመት ብቻ ነው። ኢየሱስ ክርስቶስ አንደኛ ቆይ ፕሊስ አንድ ጊዜ አዳምጠኝ። ኢየሱስ ክርስቶስ ከነብዩ መሐመድ አለይሂ ሰላቱ ወሰላም ጋር የምታወዳደሩ አይደለም። አንደኛ ኢየሱስ ሉዓላዊ ህዝብን አልመሰረተም። ራሱ ለሮማ መንግስት ግብር የሚከፍል ሰው ነው። ኢየሱስ ስደተኛ የሃይማኖት ሰባኪ እንጂ ሉዓላዊ ህዝብን ሰብስቦ የራሱ የሆነ ሚኒስትሮች ያሉት ፍትህ ያለበት የራሱ ወታደራዊ ስርዓት ያለው አልነበረም። ነብዩ መሐመድ አለይሂ ሰላቱ ወሰላም ህዝባቸውን አማኞችን ይዘው ሉዓላዊ ህዝብን መስርተዋል። አማኞችንም ጣዖት አምላኪዎችንም ክርስቲያኖችንም አይሁዶችንም ሊጠብቅ የሚችል ሉዓላዊ ሀገር አላቸው። ኢየሱስና ሐዋርያቱ ግን ስደተኛ የሃይማኖት ሰባኪዎች ናቸው። አሁን ክርስቲያኑ ጋር ትልቅ ስህተት የተፈጠረው ለምንድን ነው? ስለዚህ የፖለቲካ ሰው ነበሩ ማለት ነው እሳቸው። ሊስን ክርስቶስም ሐዋርያትም የፖለቲካ ሰዎች ናቸው። ሐዋርያው ጳውሎስ እንትን ላይ ለሮሜ ሰዎች ቆይ እንረዳዳ። ሐዋርያው ጳውሎስ ለሮሜ ሰዎች በላከላቸው ደብዳቤ ላይ ምዕራፍ 13 ላይ ምንድን ነው ያለው? እሱን አንብብ፣ የቤት ስራ ነው የምሰጥህ። ኢየሱስ ክርስቶስ ለነ ጴጥሮስ በሉቃስ ወንጌል ላይ ምንድን ነው ያላቸው? ልብሳችሁን ሽጣችሁ ሰይፍ ግዙ ነው ያላቸው። ተግባብተናል። በመቀጠልም ኢየሱስ ክርስቶስ እንደዚሁም የሉቃስ ወንጌል ላይ ምንድን ነው ያለው? ምንድን ነው ያለው? ሊታዘዘኝ ያልፈለገውን በፊት ያንጡትና በሰይፍ ይታረዳል ነው ያለው። ክርስቶስ አንደኛ ሉዓላዊ ህዝብን አልሰበሰበም። አማኞችንም ከሃዲዎቹንም የሚጠብቅበት ጥላ አልነበረው። እዚህ ጋር ትልቁ ችግር የተፈጠረው ምንድነው? እናንተ ከአዲስ ኪዳን አንዳንድ ጥቅሶችን አምጥታችሁ አይ ክርስቶስ እኮ ግራህን ሲመታ ቀኝህን ስጥ ብሏል አይባልም። በመጀመሪያ ክርስቶስ ስደተኛ የሃይማኖት ሰባኪ እንጂ ህዝብን የሚጠብቅ ህዝብን በአንድ ጥላ ስር የሚጠብቅ አልነበረም። ክርስቶስ ምንድነው ያለው? እንደውም ወንድሙን ጨርቃን ያለው ሸንጎ ያስፈልገዋል ነው ያለው። ክርስቶስ በአይሁድ በእንትኖች በሮማውያን ሸንጎ ስር የነበረ ነው። ነብዩ መሐመድ አለይሂ ሰላቱ ወሰላም ግን ለድሃ አደጉ የሚፈርዱበት ጥፋተኛውን እንደ ጥፋቱ የሚሰጡት ሸንጎ ነበራቸው። የድሃውም የሀብታሙም የአማኙም የጣዖት አምላኪውም የአይሁዱም የክርስቲያኑም ፍርድ የሚያገኝበት ጥላ ነበራቸው። ክርስቶስ ግን ጥላ አልነበረው። ክርስቶስ ጥላ መስራት አልቻለም። ኢየሱስ ሲደበቅ የነበረ እኮ ነው። አላየሁም? እየሸሸ እየደበቀ ነበር ራሱ ወንጌልን ሲሰብክ የነበረው። ሐዋርያቱም እየሸሹ እየተደበቁ ነው ሐዋርያ ሲሰብኩ የነበረው። ጳውሎስም ተገሎ ነው፣ ጴጥሮስም ተገሎ ነው፣ ማቴዎስም ተገሎ ነው የሞተው። ኢቭን ክርስቶስን ራሱ ጠላት መቶ ሊገለው ሲል ነበር የአብርሃም አምላክ ያስነሳው። እነዚህ ክርስቶስና ሐዋርያት ምኖች ናቸው? ስደተኛ የሃይማኖት ሰባኪ እንጂ እንደ ነብያቱ እንደ ዳዊት እንደ ሙሴ እንደ ነብዩ መሐመድ አለይሂ ሰላቱ ወሰላም ለድሃ አደጉ የሚፈርዱበት ጥፋተኛውን እንደ ጥፋቱ የሚሰጡበት ምንድነው? ዳዊት ጽድቅንና ፍርድን አደረገ አይደል የሚለው? ጽድቅንና ፍርድን የሚያገኝበት ሸንጎ ማቋቋም አልቻለማ ክርስቶስ። ስለዚህ ክርስቶስ ሸንጎ ያቋቋመ እስከሆነ ድረስ ስደተኛ ሰባኪ እስከሆነ ድረስ ከነብዩ ጋር ከነብዩ መሐመድ ጋር ከነብዩ ዳዊት ጋር ከነብዩ ሙሴ ጋር መወዳደር አይችልም። ክርስቲያኖች ለዘመናት ለረጅም ዘመን ከጠራሻቸው ነቢያቶችና ከኢየሱስ ክርስቶስ ማን ነው ይበልጣል? አይደለም። ሐሳቡን ተጨረሰው። ያንዴ እኔ ማሳባለ ማበላለጥ አይደለም። ስለ ሸንጎ ነው ያወራሁት። ስለ ሸንጎ ነው ያወራሁት፣ ማበላለጥ አይደለም። በነገራችን ላይ ሸንጎን አቁመን ተመልሶልኛል፣ እመጣበታለሁ። ተጨማሪ ሐሳብ ካለ ቀጥልሽ። ኦኬ፣ ተጨማሪ ሐሳብ ካለ ሐሳቡን ጥቅል ላድርገውና ልሰበሰው። የኃይሉ ሐሳብ ምንድነው? የኃይሉ ሐሳብ እስልምና በጦርነት ነው የተስፋፋው፣ ክርስትና ደግሞ በተቃራኒው የሰላም ሃይማኖት ወይንም ደግሞ ሰላምን የሚሰብክ በሰላም የተስፋፋ ነው። ጦርነቱ እንኳን የገቡ ሰዎች ክርስትናን የሚወክሉ አይደሉም አይነት ንግግር ተናግራል። በጥቅሉ ይህንን እንደ ማስረጃ ወይ መጽሐፍ ቅዱስን ጠቅሰ ቁርአንንም ጠቅሰ ሁለቱን ብታወራ ኖሮ ኃይሉ እኔ አክሴፕት አደረገ ነበር፣ ምንም ችግር የለውም። ምክንያቱም ሁለቱን የሚያስማማ ሐሳብ ብትጠቅስ ኢቭን ክርስቶስ ወደ ምድር ሲመጣ አንደኛው ዓላማ ምንድነው? ባላመኑ ሰዎች መካከል ልዩነትን እንዲፈጥር ጦርነትን እንዲያስፋፋ እንደመጣ መጽሐፍ ቅዱስ በብዙ ቦታ ላይ ይናገራል። ሉቃስ ወንጌል ምዕራፍ 22 ከቁጥር 36 ላይ ቅድም እንትና ጠቅሰዋለች። የራስህ ወንጌል ነው፣ እኔ ሂስትሪ ምናምን አይደለም። ይሄ ወንጌል መጽሐፍ ቅዱስ ላይ አዲስ ኪዳን ላይ በወንጌል የተጻፈውን ጥቅስ ብታነበው እርሱም አሁን ግን ኮሮጆ ያለው ከእርሱ ጋር ይውሰድ፣ ከረጢትም ያለው እንዲሁም የሌለውም ልብሱን ሽጦ ሰይፍን ይግዛ። ማን ያለው? ክርስቶስ። ምኑን ሽጦ? ልብሱን ሽጦ ሰይፍን ይግዛ። በዚህ በሰይፍ ምን ሊያረግበት ነው? እንትኑን ጌሙን ሊካችሁታል፣ አልተቀበላችሁትም። ፊት ለፊት ላይ ሸፍኑኛል። ወይም ተቀበሉት ወይም ዝጉት ጌሙ። ዘህራና ፓስተር ኃይሉ ኦኬ፣ በቃ እንትን አድርጉት፣ አትፉታው። ስለዚህ ምን አለ ክርስቶስ? ልብሳችሁን ሽጣችሁ
ሰይፍን ግዟል። ታዲያ ይህ ጥቅስ ምንድነው ስንል ሉቃስ ወንጌል አሁንም አዲስ ኪዳን ላይ ነው። ሉቃስ ወንጌል ምዕራፍ 19 ከቁጥር 27 ላይ ነገር ግን እነዚያ በላያቸው ሊነግስ ያልወደዱትን ጠላቶችን ወደዚህ አምጧቸዋል። ወዴት? ወደሱ ወደዚህ አምጧቸው፣ በፊቴ ምን አደርጓቸዋል? በፊቴም አይሉ ይህን ያለው እኔ አይደለም ያልኩት፣ ያርዷቸዋል፣ እረዷቸዋል፣ እረዷቸዋል። ዛት ሚንስ በሱ ላይ ሊነግስ ኖ ኢየሱስ ክርስቶስ ሂዱና እረዷቸው እያላል ለሚያ ቦታ የሚሆኑም ትንቢት ችግር ያንተን ማብራሪያ ተሰጣናለህ። እኔ ወንጌልን ነው እያነበብክ ያለሁት። አንተ ጨርስና እኔ ለዚህ ለሁለታችሁ ሐሳብ ጠቅልላ ያንተን አንደርስታንድ አንተ ምናልባት የተገነዘብክበትን አንደርስታንድህን ልታስረዳን ትችላለህ። ግን እኔ እየጠቀስኩ ያለሁት እብን መጽሐፍ ቅዱሱ ላይ በሱ ላይ ሊነግስ ያልወደዱ አካላቶችን እንዲያርዷቸው ወደዛ እንዲያመጧቸው ወደሱ በፊቱ አምጥቶ እንዲያርዷቸው ትእዛዝ ማስተላለፉን ብቻ ነው እንጂ ማስቀመጥልህ ከዛ በኋላ ለምንም አላቸው በምን መልኩም አላቸው እሱ ሌላ ጉዳይ ነው። ግን በጥቅልሉ ምንድነው በእነሱ ላይ የበላይ እንዲሆኑ ያልፈለጉ ሰዎች እንዲገደሉና እንዲያርዷቸው ትእዛዝ ሰጥቷል። እንደውም በማቴዎስ ወንጌል ምዕራፍ 10 ከቁጥር 34 ጀምራ ስትመለከተው ወደ ምድር የመጣበትን ዓላማ ሲገልጽ ወደ ምድር አሁን ብዙ ጊዜ ክርስቲያን ወገኖች አይ ክርስቶስ መጥቶ ፍቅርን ሰብኮልናል፣ ክርስቶስ መጥቶ እኛን ሊያድነን ህይወትን ሊሰጠን አይደል ሁሌ ሲሰብኩ የሚሰማው አንድ ቀን እኮ ሰይፈን ይዞ መጣ ብሎ ሲሰብክ የሰማነው ክርስቲያን ነው አማኝ ነው። ለምን መጽሐፍ ቅዱስ ላይ ተጽፈው እያለ ይሄን ጥቅስ አይጠቅሱትም? የሚጠቅሱት ምንድነው? ሁሌ መንገድ ላይ አይ ለእናንተ ሰላምን ነው ክርስቶስ ፍቅርን የዘላለም ህይወት ይሰጣችኋል። ግን መጽሐፍ ቅዱስ ላይ ስታይ ስለ ሰላም የተናገረው ንግግር ራሱ ባንደበት አለ። ማቴዎስ ወንጌል ምዕራፍ 10 ቁጥር 34 ላይ በምድር ላይ ሰላምን ለማምጣው የመጣው አይምሰላችሁ እንዳይመስለን ማን ክርስቶስ ሰላምን ለማምጣት የመጣው አይምሰላችሁ። ከዛስ ሰይፍን እንጂ ሰላምን ለማምጣት አልመጣው ለሰላም አልመጣሁም ኦሬዲ የሰላም ባለቤት አይደለሁም እያለ ነው። ኢቭን እንዳው ለሰላም ነው የመጣው እሱ ሰላመኛ ሰው ነው ብለን እንዳናስብ እንኳን ለሰላም አልመጣሁም አይምሰላችሁ አለ። ታዲያ ለምንድን ነው የመጣው ስንል ሰውን ከአባቷ ሴት ልጅን ከእናቷ መርአትን ከአማቷ እለያይ ዘንድ አመጥቻለሁ። ለምንድን ነው የሚለያየን ስንል ኦሬዲ ያመነ ካላመነ ሊበታተነው ሊፈራርቃቸው ኦሬዲ እሱን የሚከተለው ይከተላል፣ ያላመነውን ደግሞ እንዳልኳችሁ ቅድም የጠቀስኩት ጥቅስ ላይ ምንድነው በፊት ያምጣውና እረዷቸው የሚል ትእዛዝ አስተላለፈ። ኦሬዲ ክርስቶስ ሰላምን ለማምጣት አልመጣሁም እያለ እናትን ከልጇ ጋር ለያይ ዘንድ አመጥቻለሁ እያለ ልብሳችሁን ሽጣችሁ ሰይፍ ግዙ እያለ አይ ኖ ይሄ ክርስቶስ የመጣው ለሰላም ነው። ነብዩ መሐመድ ግን ጦርነት ሊሰብኩ ነው የመጡት። ምን ማለት ነው? ወንድማችን ቆይ አልጨረስኩም። ጨርሰሃል አንተ ደግሞ አንድ ደቂቃ ሄሉ ኖ አንድ ደቂቃ ብቻ እኔ እሰጥሃለሁ፣ ችግር የለብኝም። አንድ ደቂቃ ቁርአን ላይ ግን ብትመጣ በነብዩ መሐመድ አስተምሮ ቁርአን ላይ ግን ከመጣ አንድ ነፍስ ያለ ወንጀል ያለ ጥፋቷ ወይ ጦርነት ካልገባ እርስ በርስ ነፍስ ካልጠፋ አንዲትን ነፍስ ማጥፋት የሰው ልጅን በምድር ላይ ሙሉ በሙሉ እንዳጠፋችሁ ናቸው ተብሎ ህግ የተቀመጠልን። ለማን? ለኛ ለሙስሊሞች። ይሄ ሰላምን ለማምጣት የመጣው ሰይፍ ግዙ ምናምን አላሉንም። ምንድነው ያሉን? ያለ ወንጀልና ያለ ጥፋቷ አንድ ነፍስ ካጠፋችሁ የሰው ልጅን በምድር ላይ ማስረጃ ሱረቱ ማኢዳ ላይ ምዕራፍ 5 ከቁጥር 32 ላይ መን ቀተለ ነፍሰን ቢገይሪ ነፍስ አው ፈሳደ ፊል አርድ ፈከአነማ ቀተለ ናሰ ጀሚዓን። ገባክ? አንዲትን ነፍስ ያለ ወንጀልና ያለ ህጣት ከገደላችኋት አንዲትን ነፍስ ካጠፋችኋት የሰው ልጅን በምድር ላይ በአጠቃላይ እንዳጠፋችሁ ነው። ክርስቶስ አንድ ቦታ ላይ እንደዚህ አይነት ጥቅስ ከተናገረ አዎ ክርስቶስ የሰላም መምህር ነው፣ ሰላምን አስተማሪ ያምናሉ። በተቃራኒው ደግሞ ነብዩ መሐመድ አንድ ቦታ ላይ እኔ ምድር ላይ የመጣሁት ሰላምን ለማፍረስ ነው ሰይፍን ግዙ ብሎ ያዘዙበት ካለ እኔ ላንተ ይቀጣል። ይሄ ሁለቱ መጽሐፍቶች ያነበቡ ወንጌልና ቁርአን የሚናገሩትን ነገር ነው ማስረዳ። ግን እርስ በርስ ጦርነት ከተነሳ እርስ በርስ ግጭት ከተነሳ ውጊያ ይቻላል፣ ጦርነት ይቻላል ወይ ካልከኝ ይቻላል። አዎ አንድ ሰው ከመጣ ቀሳስ ዋጅብ ነው። ነፍስ ከተገደለብህ ነፍስ በነፍስ ይጠየቃል፣ ጥርስ በጥርስ ይጠየቃል፣ አይን በአይን ይጠየቃል፣ ጆሮ በጆሮ ይጠየቃል። ይሄ ያለ ምክንያት ወይንም ደግሞ ግዴታ ያን ነገር ህመም ተሰምቷት ችግር ካልገጠማት ያንን ነፍስ ማስወረዱላት